ዛሬ ኢቲኤፍሲ 2 የሚደረግበት ቀን ነው። ያው የኛ ኢንተረስት እግር ኳስ ስለሆነ ወደ እግር ኳስ እናምጣው። ይሄ ነገር ሲነሳ ትዝ ያለኝ የኤርገን ክሎፕ ዶርትሙንድ ነው 2011 ከባየር ሙኒክ ጋር ሲጫወቱ የኤርገን ክሎፕ ከተጫዋቾቹ ጋር ከጨዋታው በፊት ያሳለፉትን ሞመንት ያሰፈሩበትን ጽሁፍ ልጋብዛችሁ። ለአመታት ካላሸነፍከው ክለብ ጋር ስትጫወት የሆነ የተለየ መነሳሳት ያስፈልጋል። ስለዚህ ነገር ሳስብ የሮኪ ፊልም ነበር ጭንቅላቴ ላይ መጣው። ከሙኒክ ጋር ከምናደርገው ጨዋታ አንድ ቀን በፊት ሁሉንም ተጫዋቾችን ሰበሰብኩና ሮኪ 5 ፊልም ላይ የድራጎና የሮኪን ፊልም ያከፈትኩ። ይህ ፊልም ስታይ ተነስተ ተራራ ሩጥ ካላለ በህይወት ይሆን የጎደለ ነገር አለ ማለት ነው። እንደውም እንደኔ አስተያየት የሮኪ ከ1 እስከ 5 ክፍሎች ዓለም ላይ ባሉ ትምህርት ቤቶች ሁሉ መታየት አለባቸው። አያችሁ ድራጎ መሮጫ ማሽን ላይ ነው የሚሮጠው። ሳይንቲስቶች ስለ ሰውነቱ ጥናት ያደርጋሉ። በአጠቃላይ ሰውየው ማሽን ነው። ድራጎ ማለት ባየር ሙኒክ ነው አልኳቸው። በሌላ በኩል ደግሞ ሮኪ አለ። ትንሽ ጎጆ ነው ያለው። ዛፎች እየደበደበ በቅዝቃዜ ተራራን በሩጫ ይወጣል። አያችሁ ሮኪ ማለት ደግሞ እኛ ነን። ትንሽ ነን፣ ነገር ግን ወኔ ያለን። ይሄን ተናግሬ ስዞር እውነት ለመናገር እየጠበቅኩ የነበረው ምላሽ ከወንበራቸው ተነስተው ተራራን ለመውጣት ተዘጋጅቶ የሚጠብቀኝ መስሎኝ ነበር። ነገር ግን ሁሉም አፍጥጠው አይኔን ነበር በግራ መጋባት እያዩኝ የነበረው። በሆዳቸው ይሄ ሰውዬ እብድ ነው እንዴ ምንድነው የሚያወራው እንደሚሉኝ እርግጠኛ ነበርኩ። ይህ ፊልም ሲወጣ እነዚህ ትንሽ ልጆች ተወልደው ነበር እንዴ ብዬ ራሴን ጠየቅኩ። ሮኪ የሚያውቀው ብዬ ስጠይቅ ሁለት ሰው ብቻ እጁን አወጣ። ሌላው እስካሁን የማወራውን ነገር ምንም አልገባውም። አስባችሁታል? ከ10 ደቂቃ በላይ ያወራሁትን ታሪክ ምንም ጥቅም ላይ የሌለው ተራ ወሬ ነበር። እንደ አዲስ መጀመር ነበረብኝ። ይህ ህይወት ነው። አንድ ጊዜ ያደረግከው ነገር በሰው ልጆች ታሪክ ሁሉ ትልቅ ሊመስል ይችላል፣ ነገር ግን አይደለም። ጠዋት ተነስተ በድጋሚ መሞከር አለብህ። የርገን ክሎፕ